የትናይት እሺ ሰላም እግዚአብሔር ይመስገን እንዴት ነሽ ደህና ነሽ ወይ ሁሉም ነገር እንዴት ነው ታኒ እግዚአብሔር ተመስገነ ይሁን እውነት የነገርሽ ነው የሚያስቀናኝ ባይዘው እግዚአብሔር የተመሰገነ ይሁን መንፈስሽ በጣም ያስቀናኛል እውነት ለመናገር በጣም ጠንካራ ነሽ ለመጀመሪያ ጊዜ ያዩሽ መቼ ነው ታውቃለሽ ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል ያው የተሰጠን ነገር ብዙ ነው መጎደለን ነገር ማማረር የለብንም ያገለገለን ፈጣሪ ነው ያገለገለን ያለነው እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው እሱን ካላገለገለን ማንን እናገለግላለን ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው በጎደለን ነገር ማማረር የለብንም ያችን ቀን ናፍቃታለሁ አሁን እኔ ምን አሰብኩኝ መሰለሽ አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ አንዳንዱ መኪና ጎደለብኝ ይላል አንዳንዱ ቤት ጎደለብኝ ያ ነገር የለኝም አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው እኔ ሙሉ ነኝ በፈጣሪ ሰው ሁሉ ሲጠላኝ ቤተሰብም ሲጠላኝ መድኃኒዓለም አልጠላኝ አንድ ነገር ሲጎልብኝ ማለማረር የተሰጠን ነገር ብዙ ነው በጎደለ ነገር ማማረር የለብንም ይሄንንም ማንሳት አቅቶት አይደለም የኔን እምነት ጽናት ጥንካሬ ለማየት ብሎ ጠብቀው እንጂ ድናል አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ የሚጨናነቁ ለነሱ ምንድነው ምክርሽ